ድምጽ አጥፍታችሁ አትኖሩ። ልታይ ካላችሁ መሸነፋችሁ እኮ አይቀርም። ክርስቶስ እኮ ቀስ ብሎ ነው ድል የነሳው። ምእመናን አንድ ነገር አስተውሉ። እግዚአብሔር ማርያምን የሚሰጠው ለትሑታን ነው። እግዚአብሔር ጸጋውን የሚሰጠው ለትሑታን ነው። ያዕቆብ ዘስሩግ እንደተናገረው በመድራችን ላይ እንደ ማርያም ዝቅ ያለ የለም ይላል። በመድራችን ላይ እንደ ማርያም ከፍ ያለ የለም ይላል። ዝቅ ስትል የምታገኛት ናት እሷ። ዝቅ ካላልን አናገኛትም። ዝቅ ካላልን አናውቃትም። አባ ኤፍሬም ይሄን ያህል ድርሰት ለምን እንደደረሰ ታውቃላችሁ? በጣም ትሁት ነበር አባ ኤፍሬም፣ በጣም ትሁት። ሲያመሰግኑት ላብ ያጠምቀዋል፣ ውዳሴ ሲያቀርቡለት ያንቀጠቅጠዋል። ውሻ ነኝ እያለ እኮ ነው። ፍርፋሪ እንደሚፈልግ ውሻ ነኝ የሚል እኔ ኃጢአተኛ ነኝ በጠበበው መንገድ መግባትን አሳየኝ እያለ ባስልዮስን የሚለምን ትሁት ነበር አባ ኤፍሬም። ለትሁታን ነው የምትገለጠው ማርያም። ስለዚህ በእውነት ትሁት የሆነች እቺ ቤተክርስቲያን ይቺን ማርያም 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 የምትለው ለምን መሰላችሁ? ይዛችኋት ገብታ እኮ ነው ወገኖቼ። እንዴት አስደናቂ እናት በመካከላችን አለች መሰላችሁ? በረከቷ፣ ረድኤቷ፣ ጣዕሟ፣ ፍቅሯ፣ እናትነቷ፣ ጸጋዋ ሁሉ በእኛ ይደርብን። ይቆየ